ሰላም ኤምቪቢ ካርድ ወይም ማይ ቨርቹዋል ቢዝነስ ካርድ የኦንላይን ፕላትፎርም ሲሆን ማንኛውም ሰው ወይም የቢዝነስ ባለቤት ኢንተርናሽናል የሆነ የቢዝነስ ካርድ ጀነሬት ወይም ክሬት የሚያደርግበት ስራን የሚያቀላጥፍ የኦንላይን ፕላትፎርም ነው። ይህም ፕላትፎርም በመጠቀም ራሳችሁንና ቢዝነሳችሁን ማስተዋወቅ እንደምትችሉ እንዲሁም ደግሞ ልክ እንደ ሾፒፋይ እና ኢኮመርስ ዌብሳይቶች ፕሮዳክታችሁን በብር ወይም በዶላር መሸጥ ትችላላችሁ። እንደገናም ደግሞ ለምትሰጡት ሰርቪሶች ቀጠሮ በማበጀት በነፃ ወይም ደግሞ በክፍያ ሰዎችን ማገልገል ትችላላችሁ ማለት ነው። እና የተለያዩ ብዙ ፊቸሮች አሉት። በዚህ ቪዲዮ አጠር አድርገን እናያለን። ብዙ ሺህ ብር አወጣችሁ ዌብሳይት ማሰራት አይኖርባችሁም። በ10 ደቂቃ ብዙ ዌብሳይቶች የሌላቸውን የተለያዩ ፊቸሮችን በኤምቪቢ ካርድ ማግኘት ትችላላችሁ። ሁለተኛው በጣም ቀላል ነው። ፕሮግራሚንግ ላንጉዌጅ ማወቅ አይኖርባችሁም። ልክ እንደ ጌም ፕላትፎርሙ ላይ ኢንፎርሜሽኖችን ብቻ በማስገባት ጀነሬት ማድረግ ትችላላችሁ። ለምሳሌ ከረንትሊ ክሬት የተደረጉ ቨርቹዋል ቢዝነሶችን ቼክ እናድርግ። ልክ እዚህ ጋር እንደምትመለከቱት ቤዚክ ኢንፎርሜሽኖችን ኢንክሉድ በማድረግ ኔም፣ ኦኪፔሽን፣ ዲስክሪፕሽን፣ ኢሜጅ የተለያዩ ነገሮችን እዚህ ፍሮንት የቨርቹዋል ቢዝነሳችሁ ላይ ፓፕ ያደርጋል ማለት ነው እና ሰዎች በቀላሉ እዚህ ጋር ማግኘት ይችላሉ። እንደምታዩት የምትፈልጉትን ኢንፎርሜሽን እዚህ ጋር ኢንክሉድ ማድረግ ትችላላችሁ። የማትፈልጉትን ደግሞ ኦፍ ታደርጋላችሁ ማለት ነው። ሁለተኛው ደግሞ ምንድነው? ቴምፕሌት ነው። ቴምፕሌቶች አሉ። የምትፈልጉትን ቴምፕሌት ከዚህ ላይ ፒክ ማድረግ ትችላላችሁ። ግን ራሳችሁም ደግሞ አይ ቴምፕሌት አይመቸኝ የምትሉ ከሆነ ከ35 በላይ ቴምፕሌቶች አሉ። ዳይናሚክ ቴምፕሌት መምረጥ ትችላላችሁ ማለት ነው። ዳይናሚክ ላይ ምንድነው? የምትፈልጉትን በራሳችሁ ፎንት ሊሆን ይችላል፣ ከለር ሊሆን ይችላል፣ ስታይል ሊሆን ይችላል ክሬት ማድረግ ትችላላችሁ። ሁሉንም የሶሻል ሚዲያ ሊንኮች በአንድ ላይ ማድረግ ትችላላችሁ እዚህ ጋር እንደምትመለከቱት። እንዲሁም ደግሞ ከስተም ሊንኮችን ክሬት በማድረግ ሰዎችን ሪዳይሬክት ማድረግ ትችላላችሁ ማለት ነው። እዚህ ጋር ዩቲዩብ ሰብስክሪፕሽን የምትላለች እሷን ክሊክ ሳደርጋት ቀጥታ ወደ ዩቲዩብ ይወስደኛል። ሰዎች ቀጥታ ሰብስክራይብ ማድረግ ይችላሉ። ሰርቪስ ሴክሽን ክሬት በማድረግ የምትሰጡን ሰርቪሶች ማስተዋወቅ እንዲሁም ደግሞ ኢንፎርሜሽን ፕሮቫይድ ማድረግ ትችላላችሁ። ከዋትስአፕ ጋር ኢንተግሬት ስለሆነ ስልክ ቁጥር ብቻ በማስገባት ቢዝነስ ካርዳችሁን አውቶማቲካሊ ለዛ ሰው ሴንድ ማድረግ ይቻላል። እንዲሁም ደግሞ የተለያዩ ሶሻል ሚዲያ ፕላትፎርም ላይ እዚህ ጋር እንደምታዩት ሼር ማድረግ ትችላላችሁ። ኪዋር ኮዳችሁንም ዳውንሎድ አድርጋችሁ የስራ ቦታችሁ ላይ በመለጠፍ ሰዎች አውቶማቲካሊ ስካን አድርገው ሙሉ የቢዝነስ ካርዳችሁን ፕሮፋይል ማየት ይችላሉ። ጋላሪ ሴክሽን ላይ የምትፈልጉትን ፒክቸር፣ ኦዲዮ፣ ቪዲዮ፣ ፒዲኤፍ ፋይል ወይም ደግሞ የዩቲዩብ ሊንክ አድ በማድረግ ለሰዎች በቀላሉ ማካፈል ትችላላችሁ። What is going on, guys? Welcome back to the channel. ፕሮዳክት ሴክሽን ላይ መሸጥ የምትፈልጉትን ፕሮዳክት አድ በማድረግ በብር ወይም ደግሞ በዶላር ወይም በምትፈልጉ ከረንሲ መሸጥ ትችላላችሁ። ማለትም ልክ እንደ ሾፒፋይ ወይም ደግሞ ኢኮመርስ ዌብሳይት ማለት ነው። ቢዝነስ ካርዳችሁን ብቻ በመጠቀም እንዴት በተለያየ ከረንሲ ገንዘብ መቀበል እንችላለን ወይም መሸጥ እንችላለን የምትሉ ከሆነ አንደኛ ፔፓል አካውንት ያስፈልጋችኋል ወይም ደግሞ ስትራይፕ አካውንት። እነሱ ካሏችሁ ኤፒአይውን ኮኔክት በማድረግ አውቶማቲካሊ ኢንተርናሽናል ፔመንቶችን መቀበል ትችላላችሁ። ሰዎች በክሬዲት ካርድ፣ በዴቢት ካርድ ሊከፍሏችሁ ይችላሉ። ነገር ግን ለሀገር ውስጥ ግብይት የራሳችሁን ባንክ አካውንት በማስገባት ሰዎች በዛ ገንዘብ እንዲያስገቡላችሁ በማድረግ ግብይት መፈጸም ትችላላችሁ። የቢዝነስ ተአማኒነትን ለማሳደግ ሰርቪሳችሁን ካገኙ ሰዎች ቴስቲሞኒያል ወይም ደግሞ ምስክርነትን ማስገባት ትችላላችሁ። በዛውም ብሎግ ፖስቶችን፣ አርቲክሎችን፣ የተለያዩ ኢንፎርሜሽኖችን ደግሞ ክሬት በማድረግ ለምትፈልጉት ኦዲየንስ ኢንፎርሜሽን ማስተላለፍ ትችላላችሁ። ሌላው ደግሞ የኢንስታግራም ፊድ ከቢዝነስ ካርዳችሁ ጋር ኮኔክት በማድረግ ቢዝነስ ካርዳችሁ ላይ ፖስት ወይም ደግሞ ሪል ዲስፕሌይ ማድረግ ትችላላችሁ። ከዛም አልፎ ዌብሳይት ካላችሁ አይፍሬም በመጠቀም ዌብሳይታችሁን ቢዝነስ ካርዳችሁ ላይ ኢንተግሬት በማድረግ እዛው
ቢዝነስ ካርዳችሁ ላይ ሰዎች ዌብሳይታችሁን ብራውዝ እንዲያደርጉና የሚፈልጉትን ነገር ቼክ እንዲያደርጉ ይረዳቸዋል። የቢዝነስ ሰዓት ኢንክሉድ በማድረግ ሰዎች በምን ሰዓት እናንተ ማግኘት እንደሚችሉ ወይም ደግሞ ቢዝነሳችሁ በምን ሰዓት እንደሚሰራ ማወቅ ይችላሉ። ትላልቅ ሶፍትዌሮችን ሳይጠቀሙ እዚሁ ቢዝነስ ካርዱ ላይ አፖይንትመንት ሴክሽን ወይም ቀጠሮ ኢንክሉድ በማድረግ ኦንላይን የሚከፈልበት ወይም ደግሞ በነፃ አፖይንትመንት ክሬት ማድረግ ትችላላችሁ። እንዲሁም ደግሞ እኚህን አፖይንትመንቶች እዛው አፖይንትመንት ሴክሽን ላይ ማኔጅ ማድረግ ትችላላችሁ። ፕሮፌሽናል እንደሆናችሁ ለማሳየት ፕራይቬሲ ፖሊሲ እና ተርም ኦፍ ሰርቪስ ወይም ተርም ኦፍ ኮንዲሽን አድ ማድረግ ትችላላችሁ። እንዲሁም ደግሞ ኢንኳሪ ሴክሽኑን ኦፕን አድርጋችሁ ከሰዎች የተለያዩ ጥያቄዎችን መቀበል ትችላላችሁ። ሌላኛው ደግሞ ምንድነው ሰዎች ቀጥታ ወደ ቢዝነስ ሎኬሽናችሁ እንዲመጡ ከፈለጋችሁ የማፕ ሴክሽኑን ኦፕን አድርጋችሁ ታጉን ኢምቤድ ታደርጋላችሁ። ቀጥታ ሰዎች ወደ እናንተ ሎኬሽን ይመጣሉ ማለት ነው። ሰዎች በቀላሉ የእናንተን ኪዋር ኮድ ስካን በማድረግ ሙሉ ቨርቹዋል ካርዳችሁን ማየት ይችላሉ። እንዲሁም ደግሞ አርቱ ኮንታክት የሚለውን በተን ክሊክ ሲያደርጉ አውቶማቲካሊ ወደ ስልካቸው የእናንተ ኢንፎርሜሽን ምንም ነገር ሳይጽፉ አድ ይሆንላቸዋል ማለት ነው። ቨርቹዋል ቢዝነስ ካርዳችሁን ቀጥታ ወደ አፕሊኬሽን መለወጥ ትችላላችሁ፣ ወይም ደግሞ ፕሮግረሲቭ ዌብ አፕ ወደሚባለው ማለት ነው። አውቶማቲካሊ ሴቲንግ ውስጥ አላው ካረጋችሁት እዚህ ጋር መጥተው ቺን ክሊክ ሲያደርጉ ስልካቸው ላይ ወይም ደግሞ ኮምፒውተራቸው ላይ የእናንተ ቨርቹዋል ቢዝነስ ካርድ ልክ እንደ አፕሊኬሽን ዳውንሎድ ይሆናል ማለት ነው። በቀላሉ ሌላ ግን አክሰስ ማድረግ ይችላሉ። እዚህ ጋር እንደምትመለከቱት ባነር ክሬት ማድረግ ትችላላችሁ። ባነሩንም ደግሞ አክሽን በተን ኢንክሉድ በማድረግ ሰዎችን ወደምትፈልጉት ፕላትፎርም ሪዳይሬክት ማድረግ ይቻላል ማለት ነው። እንዲሁም የምትፈልጉትን ኢንፎርሜሽኖችን እዚህ ጋር ሊስት በማድረግ ለሰዎች ኢንፎርሜሽኖችን ፕሮቫይድ ማድረግ ይቻላል። ሌላኛው ደግሞ ምንድነው ሰብስክራይበር እና ኒውስሌተር ነው። ሰዎች ኢሜይላቸውን እዚህ ጋር በማስገባት ሰብስክራይብ ያደርጋሉ ወደ እናንተ ፕላትፎርም። ይሄ ማለት ምንድነው እናንተ ኢሜይል ሊስት ይኖራችኋል ማለት ነው እና በዛ ኢሜይል ሊስት ፕሮሞሽኖች ሊሆኑ ይችላሉ። የተለያዩ ኢንፎርሜሽኖችን ለከስተመራችሁ መላክ ትችላላችሁ። ሌላኛው ደግሞ አፊሊዬሽን መስራት ከፈለጋችሁ አፊሊዬሽኑን ኦን ታረጉና ቨርቹዋል ቢዝነስ ካርዳችሁ ላይ ዲስፕሌይ ያደርጋል የእናንተ አፊሊዬሽን ሊንክ ማለት ነው። ይህንን ሊንክ ለሰዎች ሼር ማድረግ ትችላላችሁ። ይህም ማለት ሰዎች የእናንተን አፊሊዬሽን ሊንክ ተጠቅመው አካውንት ክሬት አድርገው ፔመንት ሲፈጽሙ 35% ከገቡት ፕላን ላይ እናንተ አውቶማቲካሊ ታገኛላችሁ ማለት ነው። ይህንንም ደግሞ የምታዩበት አፊሊዬሽን ሴክሽን ላይ ገብታችሁ ቶታል አፊሊዬሽን አማውንት ያሳያል፣ ከረንት አማውንት፣ በእናንተ ስር ሬጅስተር ያደረጉ ሰዎችን እንዲሁም ደግሞ ምን ያህል ገንዘብ እንደሰራችሁ ያሳያል ማለት ነው። ከእንደገና አፊሊዬሽን የሰራችሁትን ገንዘብ ዊዝድሮ ማድረግ ከፈለጋችሁ ዊዝድሮ የምትለውን ክሊክ አድርጋችሁ የባንክ አካውንት ኢንፎርሜሽን ፕሮቫይድ በማድረግ አውቶማቲካሊ ወደ ባንካችሁ የሰራችሁት ገንዘብ ትራንስፈር ይሆናል ማለት ነው። ይህንን ሴክሽን የማትፈልጉት ከሆነ አፊሊዬሽኑን ኦፍ በማድረግ የአፊሊዬሽን ሊንኩ ቨርቹዋል ካርዳችሁ ላይ እንዳይታይ ማድረግ ይቻላል። እነዚህና የተለያዩ ፊቸሮች አሉት። ያው እንደምታውቁት በዚህ ዘመን ሁሉም ነገር ዲጂታይዝድ እየሆነና እየዘመነ እየመጣ ስለሆነ እናንተም ደግሞ ከጊዜው ጋር የምትራመዱበትን ቨርቹዋል ቢዝነስ ካርድ መጠቀም ትችላላችሁ ማለት ነው እና እንደምታዩት ኦቨርኦል አናሊቲክስ አለው፣ ኢሜል ሰብስክሪፕሽን አለው፣ ፊዚካል ካርድ ቢውልደር አለው እና ብዙ ፊቸሮች ናቸው ያሉት። እናንተ ገብታችሁ ስቴፕ ባይ ስቴፕ ቼክ ብታደረጉ ደስ ይለኛል። ለ15 ቀን ፍሪ ስለሆነ ገብታችሁ ቼክ አድርጉት። ከዛ በኋላ የምትፈልጉትን ሰብስክሪፕሽን ፕላን በመግባት ሰርቪሱን ማግኘት ትችላላችሁ ማለት ነው እና ኤኒ ጥያቄ ካለ ቴሌግራም ላይ ኮንታክት አድርጉን፣ ኢሜል ላኩልን። በቅርቡ ደግሞ ከስተም ዶሜን፣ ዋትስአፕ ስቶር፣ ጎግል ዋሌት ኢንክሉድ ስለምናደርግ ጠብቁን። ሌላኛው ደግሞ ዩቱብ ገብታችሁ ሀውቱ ጋይዶች ስላሉ ኤምቪቢ ካርድ እዛ ላይ ገብታችሁ ሙሉ ቪዲዮዎቹን ማየት ትችላላችሁ ማለት ነው እና ስላዳመጣችሁኝ በጣም አመሰግናለሁ። መልካም ጊዜ።